በታሪካችን መጀመሪያ ላይ አደገኛ የሆነ የኮሪያ ማፊያ ቡድን መሪን የአንዲት ሰራተኛ ሴት ህፃን ልጅ በጭንቅላቷ ላይ ሽጉጥ በደቀነው ሰው ላይ ጣቷን ቀስራ አባዬ ብላ ስትጮህ እናያታለን። የኮሪያው እጅግ አስፈሪ የወንጀለኛ ቡድን መሪ ካንግ ጂሁን ወይም ነጩ ነብር እየተባለ የሚጠራው ያስፈሪ ሰው ከዚህ በፊት አድርጎት የማያውቀውን ነገር በማድረግ ሽጉጡን ዝቅ ቢያደርገውም በነጩ ነብር ፊት ተንበርክኮ የተረፈ ሰው ባይኖርም የ18 ወሯ ህፃን ኬን ግን ያንን የህፃንነት ጣቷን ወደ ጂሁን ቀስራ በንጹህ የህፃንነት ደስታ አባዬ አባዬ ብላ ስትጮህ የማይታሰብ ነገር ይከሰታል። የጂሁን እጅ በቃታው ላይ እንደነበረ ይቆምና በክፍሉ ውስጥ የነበሩት 15 ታጣቂዎችም ሰውን ሲገድል ያዩ ጨካኞች ቢሆኑም አሁን ግን የአለቃቸው ሁኔታ ስላላማራቸው ብቻ በድንጋጤ ይቀጥላሉ። ጂሁን ደግሞ ፊቱ ይገረጣና ሽጉጡን ዝቅ እያደረገ ልክ መንፈስ እንዳየ ሰው በህፃኗ ላይ አይኖቹን ተክለዋል። ህፃኗን በአለም ላይ ካሉ ሰዎች መካከል እሱም ብቻ የምትወደው ሰው ይመስል ስትሆንባት እናቷ ሳፋሪና በድንጋጤ እንደበረደው ደርቃ ያውቃታል፣ የግድ እሷ ማወቅ አለበት ብላ በልቧ ትረበሻለች። የኬን አይኖች ልክ እንደ ጂሁን አይኖች ሲሆኑ ጂሁንም ይሄንን እያየ ድምፁ ምንም ስሜት ባይነበብበትም ያንቺ ልጅ አይደለችም ስለ ሳፋሪና ከቃላቱ ጀርባ ያለውን አደገኛ ማስጠንቀቂያ ትረዳና ህፃኗን የበለጠ አጥብቃ አቅፋትም ለ18 ወራት ስትለማመደው የነበረችውን ውሸትን አይደለም የእህቴ ልጅ ናት የሟቸቴ ልጅ ብላ ስትነግረው እህትሽስ በመኪና አደጋ ሞታለች ያለሁት እኔ ብቻ ነኝ ብላ ስትመልስለት የበለጠ በሚያስደነግጥ ሁኔታ ህፃኗ ኪያንን እንዳቀፋት የጂሁንን ፊት በሁለት እጆቿ ያለምንም ፍርሃትና ያለምንም ለቅሶ ይዛ አስተሰቅ የነፍሰ ገዳይ ማንም ሊያየው የማይችለውን ነገር እሱ እንዳየው ይመስል በደስታ ይስቅና ጂሁን በለሰለሰ ድምፅ ልጆች ያዋሹም ብሎ ይናገራል። በአውራ ጣቱ የኪያንን ጉንጭ በፍቅር እየነካ በክፍል ውስጥ የነበሩትን ወንዶች ሁሉ ባልተለመደ ሁኔታ ተሸማቀው ወደዚህና ወደዛ ማለት ጀምሮም እኛ የረሳነውን ነገር እነሱ ያያሉ ብሏቸው ድንገት ተነስተውም እንደሚቀዘቅዝ በረዶ ያክል ድምፅ ይቀዘቅዝና ወደ ምስራቁ ክንፍ ወሰዷቸው። ከፎቅ ላይ ማንም እንዳይወጣ ያለኔ ፍቃድ ማንም እንዳይነካቸው ማንም እንኳን ትኩር ብሎ እንዳያቸው ሲላቸው ከታጣቂዎቹ መካከል ፊቱ ላይ ጠባሳ ያለበት ሚንሆ የተባለ ሰው ወደ እሱ ጋር ይቀርብና ጌታዬ እሷ እኮ ምስክር ናት፣ ስለ ፓርክ ቤተሰቦች ግድያ የምታውቀው ነገር አለ ሲለው የሰውየውን ንግግር ሳያስጨርሰው በቡጤ ፊቱን ሲመታው ደሙ ይፈስና በድጋሚ አጎል ዓመታት ሲመታውና አጥንቱ ሲሰበር የሚሰማው ድምፅ በክፍሉ ውስጥ በነበረው ዝምታ ውስጥ ያስተጋባል። እኔ አንተን አስተያየት አልጠየቅኩህም ብሎ ጂሁንን በቁጣ ተናግሮት ከዛም ወደ ሳፋሪና ሲዞርም እሷም ለጥቂት ሰከንዶች ያህል ከዚህ ጭካኔ በስተጀርባ ግራ መጋባት ምናልባትም ፍርሃት እያየችበት እሱ ግን እኔ ይህንን ነገር እስከምረዳው ድረስ እዚሁ ትቆያላችሁ ስላት እሷም ድምጿ ቢንቀጠቀጥም በድፍረት ምንን የምትረዳው ለምንድን የሞተው ልጅ ያንተን ልጅ የሚያውቀው ብላ ስጠይቀው የጂሁን ያለፈ ታሪክ ለሚቀጥሉት ነገሮች ሁሉ ቁልፍ ነውና ያ የሞተው ልጅ የሚለው ንግግሯ ትልቅ ምስጢር ይሆንበታል። የጂሁን መኖሪያ ቪላ ቤት ከመጠን በላይ ተንጣለለ ሲሆን ከወለሉ እስከ ጣሪያው ድረስ ባሉ መስኮቶች የሃን ወንዝ ይታያሉ። የቤት እቃዎቹ ዋጋም የአንድን ሰው የዓመት ደሞዝ የሚበልጡ ሲሆኑ ሁሉም ነገር ነጭ፣ ጥቁር ወይም መስታወት ብቻ በሆነበት ልክ እንደ ባለቤቱ ደረቅና ቀዝቃዛ ስፍራ ነበር። ለሳፋሪናም የምስራቁ ክፍል ይሰጣታል። መኝታ ቤት የድሮ አፓርታማን ያህል ትልቅ ነበር። መታጠቢያ ቤት ውስጥ ያለው ገንዳም ሰውን የሚያሰጥም ጥልቀት ነበረው። እንዲሁም በአንድ ሌሊት ውስጥ ለህፃን የሚያስፈልጉ ነገሮች ሁሉ የተሟሉበት የህፃናት ክፍል ሲወስዷትም ህፃኗ ኪያን ቦታውን ተወደውና በለስላሳው ምንጣፍ ላይ የተንፏቀቀች ልዩ የሆኑትን መጫወቻዎቿን እየወረወረች ባልተፈታ አፏ ትለፈልፋለች። ሳፋሪና ግን መተንፈስ ያቅታታል። የታሰረች ያህልም ይሰማታል። መስኮቶቹ ጥይት የማይበሳቸውና የተቆለፉ ሲሆኑ በሩ ላይ ያሉ ጠባቂዎች ሳይሆኑ የሞት ፍርድ አስፈጻሚዎች ይመስሏታል። ስልኳን ተጠቀማችን ማንንም ማግኘት ባትችልም በየቀኑ ምሽት ግን ጂሁን እሷ ወዳለችበት ይመጣል። ነገሩ መብደት የሚሆነው ከዚህ በኋላ ነበር። የነጩ ነብር መንፈስ ተብሎ የሚፈራውና እጅግ ጨካኙ የከተማዋ የወንጀል አለቃ በበሩ በኩል ይገባና በደም የተጨማለቀ ጃኬቱን አውልቆ ዘወር ካደረገው በኋላ መሬት ላይ ተቀምጦ ከኪያን ጋር መጫወት ይጀምራል። ህፃኗ ስኳር ድንች አኝካ በዲዛይነር በተሰራው ሸሚዙ ላይ ስተለቀልቀው እንኳን ጂሁን በትዕግስት ያበላታል። ማታ ደግሞ በዝምታ የህፃኗን እንቅልፍ እያየ በዛው የህፃናት ክፍል ሰዓታትን ያሳልፋል። አንድ ምሽት ሳፋሪናም ጂሁን ኪያንን ደረቱ ላይ እንዳስተኛት በሚወዛወዘው ወንበር ላይ ተኝተው ስታገኘው ጂሁን ይህንን ማድረግ የለብህም ምን ብሎ ስጠይቃትም እንደምታስብላት ማስመሰልን ስትል ጂሁን አይኖች ወደ እሷ ቀና ሲሉ በክፍሉ ደብዛዛ ብርሃን ውስጥ እንኳን በሚያስፈሩ አይኖቹ አፍጥጦባት እያስመሰልኩ አይደለም ታዲያ ምን እያደረክ ነው ብላ ስጠይቀውም ሰው መሆን ምን እንደሚመስል ለማስታወስ እየሞከርኩ ነው። በአንድ ወቅት ልጅ ነበረኝ በህይወት ቢኖር ኖሮ አሁን ብሎ ስለ ልጁ ይህንን ብቻ ሲነግራት ድምፁ ባዶና ይራቅ ይመስላል። የሴራፊን ጉሮሮን በሐዘን ይዋጥና ምን ሆነ ብላ ስጠይቀውም
ጠላቶቼ በሚስቴ መኪና ውስጥ ቦምባ ጠመዱ። እኔም አብሬያቸው መሞት ነበረብኝ። ግን በዚያ ቀን አንድ ስብሰባ ቆይቶ ሳልደርስ ቀረው። በመራራነትና በቁጭት በተሞላ ፈገግታው ይህንን ግዛት የገነባሁት በእነሱ አምድ ላይ ሆኜ ነው። እያንዳንዳቸውን አድኜ ግድያቸዋለሁ። በ3 ሀገራት ውስጥ አሳድጄ ጨረስኳቸው። ግን ያ ቤተሰብን አልመለሰልኝም ብሎ ሲመልስላት ሰራፊና በዝግታ አዝናለሁ፣ አትዘኝልኝ፣ ይገባኛል። ይህንን ህይወት ስትመርጭ የሚገጥምሽ ዕጣ ፈንታ ይሄ ነው ሲላትም ታዲያ ለምንድን ነው አሁንም ይህንን ህይወት የምትመርጠው? የቀረኝ እሱ ብቻ ስለሆነ ነው ብሎት ዝም ብላ አንገቷን ስትደፋም በሰላም ወደተኛችው ኪያን ይመለከታል። በሁለቱ መካከል የነገሰው ዝምታ ሊነገሩ በማይችሉ ስቃዮች የከበደ ሲሆን ሰራፊና ዝምታውን በመስበር ልጅህ እንዳልሆነች ታውቃለህ አይደለ ብላ ስትናገር ጂሁን ቀስ ብሎ ኪያንን አቅፎ ወደ አልጋው ሲወስዳት ህፃኗን ያስቀመጠበት ርህራሄ የእሷን ልብ የሚሰብር ይሁንና ጂሁንም አውቃለሁ ብትተኛ አይሻልም ቢላትም አንዳቸውም ሳይንቀሳቀሱ በውስጧም የሰው ውድቀት ምን የማይናገረው ሀቅ አለ። በአንድ ጊዜ እንደ መብረቅ የሚከሰት ነገር አይደለም፣ በሺ የሚቆጠሩ ትናንሽ አፍታዎች ውጤት እንጂ። አንድ ነፍሰ ገዳይ የዋህ ሲሆን ማየት አንድ አውሬ ሰው መሆንን ለማስታወስ የታገል መታዘብ ነው። ስምሽን የሚጠራበት መንገድ ጸሎትም እርግማንም ይመስላል እያለች ለብቻዋ ታውራለች። በመካከላቸው ያለው አየር እየከበደ ስለመጣ የሰው የልብ ምት እንደ ከበሮ ቢመታም የደረቱ ቁስሎች፣ በፊቱ ላይ ያለው ጠባሳ፣ ከሰውነቱ የሚወጣው ሙቀት ሁሉም ነገር በጥብቀት የታዘበች እያለ ጂሁን አትበይኝ። ከዛም በተሰባበረ ቃላትም ስሜ እንደዛ ብለሽ አትጥሪው፣ እንዴት ከእንግዲህ እንደማትፈርኝ አድርገሽ ሲላትም እፈርሃለሁ እኮ ውሸታም ነሽ ብሎት ጂሁን በመካከላቸው ያለውን ርቀት በማጥፋት ባይነካትም ግን በጣም ስለተጠጋት አይኑን ለማየት ቀና ማለት እስከ ቅጣት ድረስ ስለቀረባት በአይኖቹ ውስጥ የሚካሄደው ጦርነት በቅርበት እያየችው ልለቅሽ ይገባል ብሎት እያንሹካሹከም ታዲያ ለምን አትለቀኝም? ምክንያቱም እኔ ራስ ወዳድ ነኝ። ምክንያቱም ገና ባልተገኘ ማንነቴ ውስጥ ፍቅር የሚገባኝ ሰው አድርጎ ነው የሚያየኝ ብሎት እጁን ወደፊቱ አስጠግቶ ለሰከንዶች ያህል በአየር ላይ ያንቀሳቀሰውና እናም ይህንን ነገር እውነት ባይሆን እንኳን ማጣት አልፈልግም ብሎት ተጨማሪ ነገር ሳይላት በድንገትም የማስጠንቀቂያ ደውሉ ጮህና በቤቱ ውስጥ ያሉ ቀይ መብራቶች ደም መስለው መንበግቦግ ይጀምራሉ። የጂሁን መላ ሰውነትን በፍጥነት ከሰውነት ወደ አውሬነት ተቀይሮ ኪያንንና እሷን ወደ ህፃናት መጫወቻ ክፍሉ ይወስዳቸውና እንደ ብረት በጠነከረ ድምፁ እዚህ ከኪያም ጋር ቆይ፣ ከኔ ውጪ ለማንም ሰው ይህንን በር እንዳትከፍቺ ብሎ ሲያዛትን በድንጋጤ ምን እየሆነ ነው? የጄ ድባቦች ህንፃውን ሰብረው ገብተዋል። ልክ እንዳላት ወዲያውኑ ከታችኛው ፎቅ የጥይት ድምፅ፣ የጩኸትና የሚሰባበሩ መስታወቶች ድምፅ መሰማት ጀምራሉ። የሰዎች የሞት ሽረት ድምፅ አካባቢውን ያውከውና ጂሁን ከጀርባው የነበረውን ሽጉጥ አውጥቶ እንደለመደው በጥንቃቄ ያደርጋል። ፊቱ ተለዋውጧል። ከጥቂት ሰከንዶች በፊት እሷን ተጠግቷት የነበረው ያረግ ያለው ሰው ሳይሆን ወደ ጨካኙ የከርሰ ምድር ንጉስ እንደተቀየረ ካልተመለስኩኝ ብሎ ንግግሩን አቋርጦት መጀመሪያ ህፃኗን ከዛ ደግሞ እሷን ቀጥሎ እያየ ካልተመለስኩኝ በዋናው መኝታ ክፍል ውስጥ ካዝናለ ኮዱ 0324 ነው። ለመሰወር የሚያስፈልግሽ ነገር ሁሉ እዛ ውስጥ ይገኛል ስላት ልቧ በጣም እየመታ እንዴት ቆይ ግን ብላ ሀሳቧን ለመጨረስ ብትሞክርም እሱ ቀድማት ይሰወራል። ኮዱም ማርች 24 የህፃኗ ልደት ቀን መሆኑን ማንም ባያውቅም ጂሁን ግን በእርግጥም ህፃኗን ማን እንደሆነች ምንጊዜም ያስታውሳታል። የጥይቱ ድምፅ የተቃረበ ስለመጣ እሷም ኪያንን አጥብቃ ይዛ የመጫወቻ ክፍሉ ግድግዳ ላይ ትለጠፍና ህፃኗ ኪያን ግን ተራብሻ እያለቀሰች ስለሆነ የእውነትዝ የሚላትን የህፃናት ማባበያ እያዘመችላትም ቢሆን ለቅሷ እየባሰ ሄዳል። በውጭ ጂሁን በኮረኛ ትእዛዝ ሲያስተላለፈም ጥይት በሰውነት ላይ ሲያርፍ የሚፈጠረው ያ ድምፅና የወንዶች ጩኸት በግልጽ ይሰማል። ከዛም ድንገት ፍንዳታ፣ መላው ወለል ሲናወጥ የኪያን ለቅሶ ወደ ኃይለኛ ጩኸት ይቀየራል። የመጫወቻው ክፍል በር ከውስጥ ሳይሆን ከውጭ ተሰባብሮ ሲወድቅ በፍንዳታው ጭስ መካከል ጥቁርና ወርቃማ ቀለም የለበሰ አንድ ሰውዬ ቢጫ ጥርሶቹን አሳይቶ ፈገግ ብሎ ጥሩ ጥሩ ይልና በተሰባበረ እንግሊዘኛም የነጭ ነብሮች ትንሽዬ ቤት እንስሳና ውድ አሻንጉሊቷ አለቀ ይሄንን በጣም ይወደዋል ብሎ ሽጉጡን ሲያነሳ በዛችው ሰዓት በሚያስደነግጥ አመጣጥ ጂሁን ከሰውየው በስተጀርባ ያለውን መስኮት በኃይል ሰባብሮት የመስታወት ስብርባሪዎችም በፀጉሩ ላይ የረገፉ ልክ እንደ ቅዠት ፍጥነት በመስኮት በኩል ዘሎ ይገባና ደም በፊቱ ላይ ያፈሰሰ አይኖቹ ውስጥ በሚቀጣጠለው ቁጣ ሰውየውን ባለበት በጩቤ ሰክቶ ይገለዋል። የእሷን ፊት በሁለት እጆቹ ይዞ በጣቶቹ ጉዳት እንዳለባት ማየት ይጀምርና ተጎድተሻል፣ ኪያንስ ተጎድታለች ብሎ ተጨንቆ ውስጥ ጠይቃትም ደህና ነን ብላ ስትመልስለት ለሰከንድ ያህል ወደ እሷ በጣም ስጠጋ ሰውነቱ ሲንቀጠቀጥ እየታወቃት ዛሬ ማታ ሁለታችሁን ከዚያ ያውጣችኋለሁ ይላትና እሷም የተንቀጠቀጠች ማን እንደሆን ካውቃለሁ ስትለው እንደሚነድ እሳት የሚንበለበለው አይኖቹ ወደ እሷ እንዳፈጠጠ ኪያን አውቃታለሁ፣ የታጂ ልጅ መሆኗንም ጭምር ከእናቷ ማህፀን ከወጣችበት ቀን ጀምሮ አውቃታለሁ። አንቺ ተኝተሽ ያለ ዲኤንኤ ምርመራውን አደረግኩኝ።
ውጤቱም አንቺ እዚህ ከደረሽ ከ3 ቀናት በኋላ መጣልኝ እያለ ጂሁን በእጁ ፊቷን ይዞ በተረጋጋ መንፈስ ነግራትና እሱን እየጠበቅሽው እንደሆነ ማውቃለሁ። በእያንዳንዱ እኔ ጋራ በምታሳልፊው ቀን ሁለታችሁም አደጋ ላይ ናችሁ ብሎ ሲነግራት ሳፋሪና በድንጋጤ አይኖቿ እንዳፈጠጠች ታዲያ ለምን አልገደልከንም ብላ ስጠይቀው በዚህ ጊዜ የጂሁን ድምፅ ሲቃ ይዘዋል። እውነቱን ለማውጣት እየታገለም ሁሉንም ነገር የሚቀይረው እውነት ይሄ ነው። ምክንያቱም ኪያን ከወንድሜ የተረፈችኝ ብቸኛ ትዝታዬ ናት እና ደግሞ አንቺ ብሎ የሚናገረውን ሳይጨርስ ሌላ ኃይለኛ ፍንዳታ በአቅራቢያቸው ይሰማና እጇን እየጎተተ ወደ በሩ ወስዷት አሁን መሄድ አለብን ስላትን በውስጧ እውነት ግን ቅድም ሊለኝ ፈልጎ ነበር። ለምንድነው እንዲህ አጥብቆ ሊቀርበን የፈለገው? ከወንድሙ ጋር የነበራቸውስ ታሪክ ምን ነበር? እንዲህ ትልቅ ቦታ እንዲሰጠው ያደረገው ሚስጥር ምንድን ነው ብላ በሀሳቧ ጭልጥ ትላለች። የፎቅ የታችኛው ክፍል የመኪና ማቆሚያው አሁን ወደ ጦርነት አውድማነት ይለወጣል። ጂሁን ደግሞ መልእክተኛ ቅልጥፍና ባለው እርምጃ ይንቀሳቀሳል። በአንድ እጁ የሷን እጅ አጥብቆ ይዘዋል። በሌላ እጁ ደግሞ ጠላቶቹ ኢላማ ከመውሰዳቸው በፊት እየተቆጣጠረ ይተኩስባቸዋል። ሳፋሪና በደንብ በረጠበው ኮንክሪት ላይ በጫማዎቹ የተንሸራተተች ሮጣለች። ኪያን በደረቷ ሊንጣበቀችም እያለቀሰች ያለ መኪናው ዛጋር ነው ብሎ ጂሁን ወደ ጥቁር ኤስዩቪ መኪና ሲገፋት ሚንሆ የተባለው ሰራተኛው በሹፌሩ ወንበር ላይ ተቀምጧል። ታማኝነቱ አሁንም አልተቀየረም ነበር። የኋለኛው መስታወት በጥይት ሲፈራረስ ጂሁን ሰራፊናን ወደ ውስጥ ወርብሮ እሱ አጠገቧ ይቀመጥና ወደ ዶክተር ሳውስ ደህንነቱ ወደ ተጠበቀበት ቤት አሁኑን እንዳው ብሎ ትዕዛዝ ሰጠው። ሚንሆ አለቃ ድልድዩን ዘግተውታል። በወንዝ በኩል ቢሆንም ሂድ፣ ምግብ ቤትም ጥሰ ማለፍ ቢኖርብህም ግድ የለኝም ብቻ ተንቀሳቀስ ሲለው የመኪናው ጎማዎች እያቃጨሉ በከፍተኛ ፍጥነት ይነዳል። ሳፋሪና ኪያን አቅፋ ወደ ታይ ዝቅ ስትልም ጂሁን በመስታወቱ ስብርባሪና በእነሱ መካከል እንደ ሰው ጋሻ ሆኖ ይጋደምና ዝቅ በይ ብሎ በትዕዛዝ ድምፅ ተናግሯት በጠንካራ ሰውነቱ ወደ ወንበሩ አጥብቆ ያስጠጋታል። የልቡ ትርታ እንደ መድረሻ ሲመታም ይሰማታል። ሚንሆ መሪውን በኃይል ጠመዝዘው ጎማዎቹ አስፈሪ ድምፅ ስላሰሙ የህፃኗ ለቅሶም ቀስ በቀስ ወደ ሲቃ ሲቀየር፣ በዚህ መሃል ሰራፊና ሆዷ ይባባል። ትልቅ እውነት ግን ይሄ ነበር። ጂሁን ያለምንም ጥርጣሬና ማመንታት ስለ እነሱ ሲል ህይወቱን ይሰጣል። ይህ ሰው ወይም ይሄ ጭራቅ እንደ ጋሻ ከቧቸዋል። የወንድሙን ልጅ ከመንካታቸው በፊት ጥይት ሰውነቱ እንዲበሳሳው ይፈቅድና ማናቸው እነሱ ብላ በትከሻው ላይ ተደግፋ በተረጋጋ ድምፅ ጠይቀውም የቻይና ማፊያዎች ናቸው። ግዛቴን ለመቀማት ለወራት ሲሞክሩ ቆይተዋል። አንድ ሰው ስለ ኪያን ነግሯቸዋል። ስላትከው ብላም እንዴት ላውቁ ቻሉ? አላውቅም፣ ግን የታጂ ልጅ መሆኗን ካወቁ ለእነሱ ትልቅ መያዣ እንደሆነም ያውቃሉ ብሎ እጆቹን በዝራዋ ላይ አጥብቆ ሲያቅፋትም እንግዲያውስ መቼም አንተርፍም ማለት ነው። መሮጥ አለብን፣ እንሰወራለን። ፓስፖርት እኮ አለኝ። ብቻሽን የምትሄጂ ይመስልሻል ብሎ ጂሁን ከሷ ራቅ ብሎ አይኖቹን እሷ ላይ አፍጥጦም ገንዘብ ሰጥቼሽ ይህ ዓለም በቁምሽ ሲበላሽ ዝም ብዬ የማይሽ ይመስልሻል? ግን እኮ በደንብ አታውቀንም። በደንብ አውቃችኋለሁ ብሏት የኪያንን ጭንቅላት በእጁ ደገፍ ያደረገውና አያይዙ በጣም አሳዛኝ ከመሆኑ የተነሳ ልቧን ሰብረዋል። ኪያንን የደም መሆኗን አውቃለሁ። ልትታዩ በማትችበት ሁኔታ ውስጥ ሁሉ ጠብቀሽ እንዳሳደግሻ ታውቃለሁ። ደግሞም ብሎ ድምፁን ዝቅ ያደረገውና ከ3 ዓመታት በኋላ ለመጀመሪያ ጊዜ ሰው እንደሆንኩኝ የተሰማኝ አሁን መሆኑን አውቃለሁ እንዳላት መኪናው ድንገት መንገዱን ስቶ ገደል ይገባል። ሁለቱም እጅግ በጣም ይቀራረባሉ። የሚንሆ ጩኸት ሁኔታውን ቀይረውና እሷም እስከ ደህንነቱ ቦታ ምን ያህል ይቀረናል? 20 ደቂቃ ቢላትም በ10 ደቂቃ ውስጥ አድርሰን ብሎት በተራራዎች መሃል ወደ ተደበቀው ማረፊያና ባህላዊ የሃኖክ ቤት ይደርሳሉ። ተንሸራታች በሮች፣ ሞቅ ያሉ ወለሎችና ትልልቅ መብራቶች ያሉት ይሄ ባህላዊ ማረፊያ ቤት ከዘመናዊና ዝምታ ከሞላባቸው ህንፃዎች ፈጽሞ ይለያይ ነበር። ሳፋሪና በባህላዊ ገንዳ ኪያንን ገላዋን ስታጥባትም ጂሁን ደግሞ ስልኩን ጆሮ ላይ ለጥፎ ጥበቃውን እጥፍ አድርጉት፣ ተባባሪውን ፈልጉት፣ እስከ ጠዋት ድረስ ስሙን መስማት ፈልጋለሁ ብሎ የትዕዛዝ ማት ሰጥቷቸው ሳፋሪና ደግሞ ኪያንን በፎጣ ጠቅልላ ስትወጣ ጂሁን ጃኬቱን አውልቆ ስለነበረ ጥቁር ቲሸርቱ ከሰውነቱ ጋር ተጣብቆና በአይኑ ቅንድብ አካባቢ ደግሞ አዲስ ቁስል ስላየች ወደ መጀመሪያ እርዳታ መስጫ ሳጥኑ በእጇ እየጠቆመች እስኪ ልየው ደህና ነኝ ብሎ ቢመልስላትም እየደማህ እኮ ነው፣ ከዚህ የባሰም አይቻለው። ጂሁን ሳፋሪና ካጠገቡ ንቅንቅ ሳትልም እሱ ተስፋ ቆርጦ እስኪቀመጥ ድረስ አይኑን እያየችው አልተነቃነቀችም። ኪያንን በምንጣፉ ላይ ካስተኛቻት በኋላም መድኃኒት ይዛ ተመልሳ ፊቱ ላይ መድኃኒቱን እያደረገችለት ሊያቃጥልህ ይችላል ብትለውም ህመም እችላለሁ። በድንገት ወገቧን ሲዛትም ክፍል ውስጥ ያለ ሁኔታ ይቀየርና በመኪና ውስጥ የጠየቅኩሽን አልመልሽልኝም እኮ። የምን ጥያቄ? ለምን አልጠፋሽም? እድሉ ነበረሽ። የመታጠቢያ ቤቱ መስኮት ሴንሰር የለውም። ኪያንም ይዘሽ መሰወር ትችል ነበር። እጆቿ በፍርሃት መንቀጥቀጥ ጀምሮና ከመቼ ጀምሮ ነው ያወቀው? ከ3ኛው ቀን ጀምሮ። ምን እንደምታደርጊ ማየት ፈልጌ ነበር። ለማምለጥ ተሞክሪ እንደሆነ ወይም አሳልፈሽ ሰጪኝ እንደሆነ፣ ግን አንቺ አብረሽኝ የቆየሽው። ህፃኗንም እንዳቅፋት ፈቀድሽልኝ። እኔ ጭራቅ እንዳልሆንኩኝ ወይም ደግሞ ሁኝ እንዳልቀር ፈቀድሽልኝ።
እሷም የተንቀጠቀጠች የያዘችውን መድኃኒት አስቀምጣው ጂሁን አትችልም፣ እኛ አንችልም፣ አውቃለሁ፣ ይሄ እብደት ነው፣ አግቼሻለሁ፣ አስፈራርቼሻለሁ፣ ወደ ጦርነትም ጎትቼ አስገብቼሻለሁ። በዚህ ምድር ላይ በፍጹም ልታምኚው የማይገባው የመጨረሻው ሰው እኔ እንደሆንኩኝ አውቃለሁ። ታዲያ ለምን አትለቀኝም? ምክንያቱም አንቺ ከማንም በላይ እንደሆንኩኝ አድርገሽ ስለምታይኝ፣ ምክንያቱም ሞኝ ፊቴን ሰራ ኪያን ስለምትስቅ፣ ምክንያቱም ቤተሰቦቼን ካጣሁኝ በኋላ ለመጀመሪያ ጊዜ ጠዋት ስነቃ በእነሱ ፋንታ እኔ ባለመሞቴ ሳልቆጭ የቀረሁት አሁን ብቻ ስለሆነ ስላት ያሳዝናትና በራሷ ተናዳ ይሄ እብደት ነው፣ ወንጀለኛ መሆንን እኮ አውቃለሁ፣ ልጠላህ ይገባ ነበር። ይገባሻል፣ ግን እኔ ደግሞ የሚሰማኝ ስሜት የጥላቻ አይደለም። እባክህ የምትጸጸትበትን ነገር አትናገር። እኔ የምጸጸተው አንቺን ቀድሜ ባለማግኘቴ ብቻ ነው ብሎ ፍቅሩን ይገልጽላታል። እሷም እንደምትወደው ትናገራለች። ያልተረዱት ነገር ቢኖር ግን በውጭው ጨለማ ውስጥ ሆኖ አንድ ሰው የተመለከታቸው ነበር። ምክንያቱም ጦርነቱ ገና አላበቃም፣ ገና መጀመሩ ስለሆነ የዛን ዕለት ሌሊትም አልተኙም። ጂሁን ኪያንን አቅፋት ወደ መኝታ ቤት ወስዶ አስተኝቷት ሲመለስ ሳፋሪና እሳት ዳር ተቀምጣ ወደ ነበረችበት ተመልሶ አጠገቧ ይቀመጥና አንድ ነገር ልነግርሽ ይገባል። ስለ ታጁን ስለት ልቧ በኃይለኛው ቢናወጥም ስለሱ ምን ከመሞቱ በፊት በነበረው ምሽት ደውሎልኝ ነበር። እያዘነም ስብሰባ ላይ ነበርኩ፣ አልመለስኩለትም። መልሼ ስደውል ግን ቀድሞኝ ሄዶ ነበር። በሚንቀጠቀጡ እጆቹ ስልኩን አውጥቶ የተቀዳውን የድምፅ መልእክት ከፍታውና የታጁን ድምፅም የተቆራረጠ ጂሁን ይህንን እየሰማህ ከሆነ ምናልባት ሞቻለሁ። ከተሳሳተ ሰው ጋር ፍቅር ያዘኝ። በተበላሸ ድርድር ውስጥም ገባው። ግን አንድ ነገር ቃል ልትገባልኝ እፈልጋለሁ። አንድ ልጅ አለችኝ። ልጄ ኪያን የሆነ ደህና ቦታ ደብቃታለሁ። እኔ አንድ ነገር ከሆንኩኝ አግኛትና ጠብቃት። በዚህ ዓለም ክፋት እንድታደግ አታድርግ እባክህ ጂሁን። እሷን በሀዘን ውስጥ ሆና ሊደውልልህ እንደነበር አላውቅም ነበር። ስለአንተም ቢሆን ምንም አልነገረኝም። ብቻ ልጁን አስተማማኝ ቦታ እንደደበቃት ነበር የነገረኝ። ጂሁንም ለወራት ፈልጋታለሁ። መርማሪዎችን ቀጠርኩኝ፣ ግን ኪያንን ማግኘት አልቻልኩም። ምናልባት እሱ በቅዠት ውስጥ ሆኖ ተሳስቶ ይሆናል ብዬ አሰብኩኝ። ለመጨረሻ ጊዜ ከዳውት ብዬ ማዝኜ ነበር፣ አንቺ ደውለሽ እስክትጠሪኝ ድረስ፣ በታጁን አይኖች እስክታይኝ ድረስ እያላት የሱ ልብም ተሰብሮ አንቺ ግን ቃልሽን ጠበቅሽ። ያለ ገንዘብ ያለ ድጋፍና ያለ ምንም ጥበቃ ብቻሽን አሳደግሻት። አሳልፈሽ ልትሰጫት ትችይ ነበረ፣ ግን አላደረግሽውም ሲላት እንደማልቀስ እያለች ታጁንን እወደው ነበረ፣ የቅርብ ጓደኛዬ ነበር። ተጎድቶና ደንግጦ በዛ ላይ ህፃን ልጁን ይዞ በሬ ላይ መጣ። ኪያን እንድደበቃትና ለማንም እንዳልናገር ነግሮኝ ብቸኛው የማምነው ሰው ሞቷል። ስለዚህ ያለሽኝ አንቺ ብቻ ነሽ አለኝ ስትለው የህፃኗ እናት እሷ እንዳልሆነችና የአባቷ ጓደኛ እንደሆነች ብቻ እንረዳለን። ጂሁንም ያ ሰውን ነበርኩ፣ አሁን ገባኝ። ከእንግዲህ እናንተን አለቃችሁም፣ አንቺ እኔ ነሽ። ሳፋሪና እባክሽ ታገብኛለሽ ስላት አለም የቆመች ትመስላትና ምን አግቢኝ? አዎ አግቢኝ። የእኔ ንብረት ስለሆንሽ ሳይሆን ስለማፈቅርሽ ነው። በእናንተ ላይ እጃችሁን የሚያነሱ ሁሉ በእኔ ላይ ጦርነት እንደታወጀባቸው ዓለም እንዲያውቅልኝ እፈልጋለሁ። ግን እኮ በደንብ እንኳን አታውቀኝም። ደፋር መሆንሽን አውቃለሁ፣ ታማኝ መሆንሽን አውቃለሁ፣ እንደማይገባሽ አውቃለሁ። ግን ደግሞ ቀሪ ህይወቴን የሚገባሽን ለመሆን እጥራለሁ። ይህ እኮ ብደት ነው። ስለ እኛ ያለው ነገር ሁሉ እኮ ብደት ነው ስላት ምንም እንኳን ሁኔታው ግራ የሚያጋባ ቢሆንም ከጭንቀቱ የተነሳ ትስቅና አንተ አስቂኝ ሰው ነህ፣ እሺ ማለትሽ ነው? እስኪ ያስብበታለሁ፣ እቀበለዋለሁ በማለት ግንባሯን ስማትም የምትኝን ማንኛውም ነገር እቀበለዋለሁ። ከ6 ወራት በኋላም ኒውዚላንድ ይገኛሉ። ከቤት ሆነው ውቅያኖሱ ይታይ ነበር። ሳፋሪና በረንዳው ላይ ቆማ ጂሁን ደግሞ ሳሩ ላይ ኪያንን አባሮሽ እያጫወታ ትመለከተዋለች። አሁን መሮጥ ጀምራለች። ደስ በሚል ድምጿም አባዬ ፍጠን እንጂ። እየሞከርኩ ነው ልጄ፣ አንቺ እኮ በጣም ፈጣን ነሽ። ሳፋሪና ፈገግ ብላ እጇን ሆዷ ላይ ታረገዋለች። እሷ ገና ባትነግረውም ጂሁን ግን ቃሉን በሙሉ ጠብቋል። ከታላቁ ግዛት ጀርባውን አዙሮ ወጥቷል። ሁሉንም ነገር ለሚንሆ አስረክበው ማነታቸውን አጥፍቶ አዲስ ህይወት ጀምረዋል። አንዳንዴ ሌሊት ላይ በድንጋጤ ይባንናል። አንዳንዴም እንደ ትናንትናው ጠላዎች የሆነ ነገር የሚጠብቅ ይመስል አድማሱን ትኩር ብሎ ይመለከታል። ቢሆንም ግን በየቀኑ ጠዋት እሷን በሰላምታ ይቀሰቅሳታል። በየምሽቱም ለኪያ የእንቅልፍ ተረት ያነብላታል። እየዳነ ነበረ። ሁሉም እየዳኑ ነው። ጂሁን እየሮጠ መጥቶ ኪያንን ያቅፋትና ለጨዋታ ያሽከረክራታል። ህፃኗም ማሚ ነይና ተጫውቺ ብላ ሳፋሪናን ትጠራትና እየመጣሁ ነው እያለች ደረጃውን ስትወርደም ጂሁን ግማሽ መንገድ ላይ ተቀብሎ ያቅፋታል። አመሰግናለሁ። ለምኑ? እኔን ስላዳንሽኝ ሲላት ፈገግ ብላ አይኖቹን እያየች አንዳችን ሌላችንን ያዳንን ይመስለኛል። ፀሐይዋ ስትጠልቅም ሳፋሪና ስለ ታጁን እያሰበች ደራሷ ስላመንክኝና ይህንን ቤተሰብ ስለሰጠኸኝ አመሰግናለሁ። ጂሁንም በይተነሽ እንሂድ ብሎት ወደ ቤታቸው ይገባሉ። አስፈሪውና የኮሪያው ማፊያ ቡድን መሪም ፍቅር ያሸንፈውና ቤተሰቡን በዚህ መንገድ መልሶ ያገኘዋል። በቀጣይም በሌላ ቆንጆ ታሪኮች እስከምንገናኝ ሰብስክራይብ እያደረጋችሁ ጠብቁን።